ሰላም ፋሚሊ እንደምናችሁ። ሰላም ቤተሰብ አፑሻ ነኝ። ዛሬም በሳምንቱ ለየት ባለ ቪዲዮዎች መጥተናል ማለት ነው። እናንተን ዘና ለማድረግ እናንተን ፈታ ለማድረግ ከዚህም ከዛም አድርገን ያመጣናቸው በጣም አሪፍ የሆኑ ፋኒ የሆኑ ቪዲዮዎችን ይዘን መጥተናል። የእናንተን ሳምንት ፈታ እንደማድረግ ምንም ጥርጥር የለኝም። ምክንያቱም ዛሬ ያመጣኋቸው ቪዲዮዎች በጣም አሪፍ ቪዲዮዎች ናቸውና እናንተን ፈታ ለማድረግ እናንተም ዘና ለማድረግ ከዛም መጣን ነው። እናንተ ግን አንድ ነገር ተባብሩ። እቺ የደወል ምልክቷን ተጫኑ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተ በዚህ ደግፉን፣ እኛ ደግሞ ያው እናንተን ለማዝናናት የማናረገው ነገር የለምና የሳምንቱ አሪፍ የተባሉ ቪዲዮዎችን ይዤ መጥቻለሁ ማለት ነው። እናንተ በዚህ ደግፉን። ምንም ወሬ አላበዛም፣ ቀጥታ ወደ ቪዲዮ ሌትስ ጎ። ሙይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆንሽ እንጃ አስከፋውሽ መሰል ልላክ ለምጃ። እሺ አጎቴ ሲደብረው ይደውልልኝና፣ እሺ አጎታችን ሲደብር ሄሎ አጎቴ። ሄሎ የኔ ልጅ እንኳን አደረሰ። እንኳን አብሮ አደረሰን። ካርዱን አይተሃል? ልኬልሃለሁ በሚሴጅ አይተሃል? አይቼዋለሁ። እና እንዴት ነው ሞላው? አይሰራም እኮ ሞክሬው ነበር፣ አይሰራም። እኔ ጋር እኮ ስሞክረው ሰርቷል። ደግሞ እኮ የ50 ነው። አሜሪካ ሄደህ ነበር? አዎ። አሁን እዚህ ቁጭ ብለው ያሉ ወንድም እህቶቼ ከውጭ ላክ ነው የሚሉት። እዛ ብር ሰው እዛ እንዴት ሰርቶ እንደሚያገኘው አሜሪካ ብዬ በሁለት አይኑ የሚተኛ ሰው የለም። በአንድ አይኑ ተኝቶ በአንድ አይኑ አላርም ነው የሚጠብቀው። ብድግ እንደዛ ተለፍቶ ነው የሚገኘው። እና አያቴ ደውላ ወንድ አያቴ አርፏል እና ብዙ አመት ነው ካረፈ እና አጽም ማስወጫ ቤተክርስቲያኑ ሊታደስ ስለሆነ አጽም ማስወጫ ብር ላክ አለች። እንዴ ስንት ነው የምልከው አልኳት። 10,000 ብር። እንዴ ለአጽም ማስወጫ 10,000 ብር ስትለኝ እኔ በጣም ነው የሳኩት። ለምን 10,000 ብር ዛሬ 40 አመት ነው ነፍሱን ይማር በ10 ብር የተቀበረ ሰውዬ 10,000 ብር ከፍዬ የማስወጣው ሉሲ ነው። በቁሙስ ቢመጣ ሰማን። አረ በስመ አብ ፍልፍሉ ይለያል። ሁሌ የሚቀልዳቸው ቀልዶች በቃ የሆነ በቃ በጣም ነው የሚለየው የፍልፍሉ ቀልድና በ10 ብር የተቀበረ ሰውዬ እኔ በ10,000 ብር እንዴት ነው የማስወጣው? ደስ ይላል። ከእናንተ መሀል ደደብ ነኝ ብሎ የሚያስብ ይቁም። ደደቧ ሰምተሻል? ከእናንተ መሀል ደደብ ነኝ ብሎ የሚያስብ ይቁም ያልኩት እኮ። ቁም ያለው እና ደደብ ነሽ? አይ አይደለሁም። እና ለምን ቆምሽ? ብቻሽን ከምትቆሚ ብዬ ነው። Bro, what are you talking about, man? አረ በስመ አብ። አረ ብቻሽን ከምትቆሚ ብዬ ነው። ደስ ይላል። ነዳጅ ከመጥፋቱ በፊት ሰርግ እንደዚህ ነበር። እሺ ነዳጅ ከጠፋ በኋላስ? ልክ ነው ማርያም። አሁን አይደለም ሙሽሮቹን አጅበ ለቤት የሴቶች ሱሪ ላይ ያለው ዚፕ ለምን ይጠቅማል? የሴት እቃ ለመክደን ነው። ሱሪ ላይ ያለ ዚፕ ለምን ይጠቅማል? ለነፋስ። ምንድን ነው ያልከው? ለነፋስ ነው የሚጠቅመው ዚፑ ማለት ወይም ለማስገባት ወይም ለማውጣት። ለማስገባት ወይም ለማውጣት። አረ አንተ ትለያለህ። አረ በስመ አብ። ቫላንታይን ዴይ ምንድን ነው? እኔ በኦርቶዶክሴ የሚመጣብኝ ሰው
አልወልድም፣ ግን በሱ የመጣ ጉድጓድ ገባው ማለት ነው። ቫላንታይን ዴይ ማን ነው የሚያከብረው? ምኑን? ቫላንታይን ዴይ ማን ነው የሚያከብረው? እግዚአብሔር ነው ማለት አረ እግዚአብሔር ቫላንታይን ዴይ ያከብራል። አረ እናንተ ልታስቀዝፉን ነው እኮ። ለመሸከም ነው። አረ በፈጣሪ አረ ሰውየው የለም። አረ የለም ሰውየው አልኩኝ። ሄሎ የሌለውን ሰውዬ ይሄን ያክል ዕቃ ያሸክሙታል። አረ ግፍ ነው። ወይኔ ማን ነው? ወንድሜ ማን ነው? ወንድሜ እኮ ነው። ወንድሜ በእናትህ ይቅርታ፣ ቅድም አልተረዳሁም። ኧረ ችግር የለውም። እኔ ራሱ ተገናኘን። እሺ ይቅርታ ግን አስደነገጥኩሽ። ችግር የለውም። ሴቶች ትችላላችሁ፣ በተለይ እንደዚህ። አረ ወገን፣ አረ የት ነው የደረስነው ወገን? አረ ተው ብለን ደግሞ መታሻ ካልሲ ማድረግ ጀመርን። ለነገሩ እኔ አልፈርድባትም። ምክንያቱም ምን መሰላችሁ፣ በዚህ ጊዜ አይደለም መታሻ ያለ ካልሲም ይደረጋል ጫማ። ምክንያቱም ኑሮ ጣራ ነክቷል ወገን፣ ጣራ ነክቷል። ባይ ባይ